ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን አምሽታችኋል። ስፖርታዊ መረጃዎች የሚደርሱበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎችን ወደ እናንተ እያደረስኩ ብራንሽቱና አብሬያችሁ ቆይታ አድርጋለሁ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። ሚሎስ ኬርኬዝ ወደ ሊቨርፑል የሚያደርገውን ዝውውር ማጠናቀቁ ተገለጸ። የቦርንማውዙ የግራ መስመር ተከላካይ በበርካታ ክለቦች ይፈለግ የነበረ ቢሆንም በስተመጨረሻ የሜርሲሳይዱን ክለብ ለመቀላቀል ወስኗል። የ21 ዓመቱ ሃንጋሪያዊ በሚቀጥሉት 48 ሰዓታት የሕክምና ሂደቱን አጠናቆ አዲሱ የሊቨርፑል ተጫዋች ይሆናል ተብሎም ይጠበቃል። ሚሎስ ኬርኬዝ በአሰልጣኝ አንዲዮኒ ራዋላ በሚሰለጥነው ቦርንማውዝ አስደናቂ የውድድር ዓመት ካሳለፉ ተጫዋቾች አንዱ መሆኑም ይታወቃል። ሻምፒዮኑ ሊቨርፑል በመስመር ተከላካይ ተተኪ ተጫዋቾችን ለማምጣት በወሰነው መሰረት በቀኝ መስመር ተከላካይ ጀርሚ ፍሪምፖንግን ከባየር ሌቨርኩሰን አስፈርሟል። የኤንዲ ሮበርትሰን ትክክለኛ ተተኪ ይሆናል በማለትም ሚሎስ ኬርኬዝን የግላቸው ለማድረግ ሂደቱን ማጠናቀቅ ላይ መሆናቸውንም ተገልጿል። ማንቸስተር ሲቲ ኢላማ አድርገውት የነበረው ፍሎሪያን ቨርትዝ ሊቨርፑልን መምረጡን ተከትሎ ፊታቸውን ወደ ሊዮኑ ራያን ቸርኪ ማዞራቸው ተነገረ። በዝውውር መስኮቱ ንቁ ተሳትፎ በማድረግ ላይ የሚገኘው ማንቸስተር ሲቲ አሁን ላይ ራያን ቸርኪን ለማስፈረም በግል ከስምምነት መድረሳቸውም ተገልጿል። ማንቸስተር ሲቲ በቀጣይ ለኦሎምፒክ ሊዮን ይፋዊ የዝውውር ጥያቄ ለማቅረብ መዘጋጀታቸውም ተዘግቧል። ፈረንሳዊ የፊት መስመር ተጫዋች ራያን ቸርኪ ሊዮንን መልቀቅ እንደሚፈልግ ማሳወቁም አይዘነጋም። ራያን ቸርኪ በኦሎምፒክ ሊዮን ያለው ውል ማፍረሻ ክፍያ 22.5 ሚሊዮን ዩሮ እንደሆነም ተገልጿል። ኢንተር ሚላን ሴስክ ፋብሪጋዝን ቀጣዩ የክለቡ አሰልጣኝ ለማድረግ ውይይት ላይ ነው ተባለ። ኢንተር ሚላን ሳይጠበቅ ከአሰልጣኝ ሲሞን ኢንዛጊ ጋር መለያየቱን ተከትሎ ተተኪ የሚሆኑ ብቁ አሰልጣኞችን በማፈላለግ ላይም ይገኛል። በኮሞ ለሁለት የውድድር ዓመታት ድንቅ ቡድን መስራት የቻለው ፋብሪጋዝ የኢንዛጊ ተተኪ እንዲሆን በኢንተር ባለስልጣናት በኩል ከፍተኛ ፍላጎት እንዳለው ተነግሯል። ዘሰን የጣሊያን መገናኛ ብዙሃንን ዋቢ በማድረግ እንደዘገበው የኢንተር ሰዎች የኮሞን ኃላፊዎች በዚህ ጉዳይ ላይ ማነጋገራቸው ታውቋል። የ38 ዓመቱ ወጣት አሰልጣኝ ፋብሪጋዝ ከሳምንታት በፊት በጀርመኑ ክለብ ባየር ሌቨርኩሰን የአሰልጥነን ጥያቄ ቀርቦለት ውድቅ ማድረጉም አይዘነጋም። ፋብሪጋዝ ኮሞን ከሴሪያ ቢ ወደ ሴሪያ ኤ ባሳደገበት ዓመት 10ኛ ደረጃን ይዞ እንዲያጠናቅቅም አድርጎታል። ስፔናዊው የኮሞ አሰልጣኝ ብቻ ሳይሆን በክለቡ የባለቤትነት ድርሻ ስላለው ለኢንተር ሚላን ፋብሪጋዝን ማግኘት ያስቸግራቸዋል ተብሎም ይጠበቃል። ሲሞን ኢንዛጊ ኢንተር ሚላንን በመልቀቅ የሳውዲውን አልሂላልን ለማሰልጠን ተስማሙ። ጣሊያናዊው አሰልጣኝ ሳይጠበቅ ኢንተርን ከ4 ዓመት ቆይታ በኋላ ለመልቀቅ መወሰናቸው ታውቋል። ሲሞን ኢንዛጊ የአልሂላልን ጥያቄ ሳያመነቱ መቀበላቸውና የ3 ዓመት ውል ለመፈረም ዝግጁ መሆናቸውም ተዘግቧል። አሰልጣኙ ከኢንተር ቤት ሲለያዩ በ4 ዓመት ቆይታቸው 1 የሴሪያ 2 ኮፓ ኢጣሊያ እና 3 የአሸናፊዎች አሸናፊ ዋንጫን በማሸነፍ መለያየቱም ተገልጿል። ክለቡን በአነስተኛ በጀትና እድሜያቸው በገፋ ተጫዋቾች ለስኬት ማብቃታቸው ከፍተኛ ምጎሳ እንዲጫራቸውም አስችሏቸዋል። በዘንድሮ ዓመት ለሶስትዮሽ ዋንጫ እየተፋለሙ የነበሩ ሲሆኑ በዓመቱ መጨረሻ ያለምንም ዋንጫ ውድድር ዓመቱን አጠናቀዋል። ኢንተር አሰልጣኙ በክለቡ የማቆየት ፍላጎት ቢኖረውም ኢንዛጊ ወደ ሳውዲ ማቅናታቸውን ፈልገዋል። ቦሩሲያ ዶርትመንድ ጆን ቤሊንግሃምን ለማስፈረም ከስምምነት መድረሱ ተገለጸ። የጀርመኑ ክለብ የሰንደርላንዱን አማካኝ ጆብ ቤሊንግሃምን የግሉ ለማድረግ ከጫፍ ስለመድረሱ ቢቢሲ ስፖርት በዘገባው አስፍሯል። የሪያል ማድሪዱ አማካኝ ጁድ ቤሊንግሃም ታናሽ ወንድም የሆነው ጆብ ቤሊንግሃም የወንድሙን ፈለግ በመከተል ወደ ዶርትመንድ የሚያቀና መሆኑም ታውቋል። ከዓመታት በፊት ታላቅ ወንድሙ ጁድ ከበርሚንግሃም ወደ ቦሩሲያ ዶርትመንድ አቅንቶ 2 አስደናቂ የውድድር ዓመት ካሰለፈ በኋላ ወደ ሪያል ማድሪድ መጓዙ ይታወሳል። የ19 ዓመቱ ጆቭ በዘንድሮ ዓመት ሰንደርላንድ ከ8 ዓመት በኋላ ወደ ፕሪሚየር ሊግ እንዲመለስ ካስቻሉ ድንቅ ተጫዋቾች መካከል ግንባር ቀደሙ ነው ተብሏል። እንግሊዛዊ ወጣት ኤቨርተን እና ኒውካስትልን የመሳሰሉ የፕሪሚየር ሊግ ክለቦች ይፈልጉታል ቢባልም ተጫዋቹ ፍላጎቱ ወደ ጀርመን መጓዝ መሆኑም ተዘግቧል። በዓለም የክለቦች ሻምፒዮና የሚሳተፈው ቦሩሲያ ዶርትመንድ ተጫዋቹን ከአውሮፓውያኑ ሰኔ 10 በፊት በቡድን ስብስቡ እንደሚያካትተውም ተገልጿል። ክቡራትና ክቡራን ተመልካቾቻችን ለዕለቱ ያዝናቸው ስፖርታዊ መረጃዎች እስካሁኖቹ ይመስሉ ነበር። ስፖርታዊ መረጃዎችን ወደ እናንተ እያደረስኩኝ ብራንሽቱና አብሬያችሁ ቆይታ አድርጋለሁ። ከቀሪ ዝግጅቶች ጋር ሰናይ ምሽት ተመኘውላችሁ።